ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ሰነበታችሁ? አማራ ክልል ጤና ቢሮ የሙያ ፍቃድ እድሳትን በተመለከተ ለጤና ባለሙያዎች ማለት ነው ለሙያ ፍቃድ ለማሳደስ የሚጠበቁ የሙያ ዘርፎች እነማን ናቸውና በምን መመሪያ መሰረት ይስተናገዳሉ የሚለውን እንግዲህ መረጃ አውጥቷል። ይህንን መረጃ ያስተላለፈው ለምግብና መድኃኒት ቁጥጥር ባለስልጣን ነው ማለት ነው። በ11 የሙያ ዘርፎች ማለትም በነርሲንግ፣ በጤና መኮንን፣ በሚድዋይፍ፣ በፋርማሲ፣ በሕክምና ላቦራቶሪ ቴክኖሎጂ፣ በአነስቴዥያ እና በሜዲሲን ውስጥ ከጀነራል ፕራክቲሽነር እስከ ሱፐር ስፔሻሊስት ድረስ ሁሉንም ማለት ነው። የጥርስ ሕክምና ባለሙያ፣ ኢንቫይሮንመንታል ሄልዝ፣ ባዮሜዲካል ኢንጂነር እና ፊዚዮቴራፒ በዲግሪ ያሉ የሙያ ዘርፎች ሙያ ፍቃዳቸው ማለት ነው የሚያሳድሱት በ2014 የጤና ሚኒስቴር መመሪያ መሰረት ማለት ነው። የ2014 የጤና ሚኒስቴር መመሪያ ማለት በየአመቱ 30 ሲኢዩ የሲፒዲ ትሬኒንግ ሰርቲፊኬት ሲይዙ ያንን ይዘው ነው ሙያ ፍቃዳቸውን ማሳደስ የሚችሉት ማለት ነው። የሙያ ፍቃድ ስፔሲፊኬሽናቸው ውጪ ኦልሞስት አሁን ላይ ስራ ካለው የመመሪያ የተለየ አይደለም ማለት ነው። እሱን ለመግለጽ ነው። አመሰግናለሁ። የ2014ን መመሪያ ከፈለጋችሁ ምናልባት ቻናሌ ላይ የቴሌግራም ቻናሌ ላይ እዚህ ጋር በማስቀምጥላችሁ ማግኘት ትችላላችሁ። ለነበረን ቆይታ እያመሰገንኩ ቻናላችንን ሰብስክራይብ አድርጉ። ቤተሰቦችን እንላለሁ። አመሰግናለሁ።